በከርከር ባለእግዚአብሔር ቀበሌ መስኖ ባለሙያ ነኝ። ምናልባት እንደኛ እንደ ከርከር ባለእግዚአብሔር ቀበሌ ወደ 230 ሄክታር የስንዴ መሬት አቅደን 165 ሄክታር ያከናወንበት ሁኔታ አለ። ሌላው በቋሚ ፍራፍሬዎችም በጊዜያዊ በመደበኛ መስኖ በቀበሌያችን አሁን ወደ 74 ሄክታር አቅደን ወደ 44 ሄክታር ያከናወንበት ሁኔታ አለ። ሌላው ግን አሁን አዳሳ ጎጥ ላይ አሁን ወደ 18 ሄክታር የስንዴ ማሳ አቅደን 9 ሄክታር ያከናወንበት ሁኔታ አለ። ሌላም በጊዜያዊም ሌሎችን በመደበኛ መስኖ ጥቅል፣ ድንች፣ ቃሪያ እነሱንም ያከናወነበት ሁኔታ አለ። ያው አሁን ከዚህ አካባቢ ደስ የሚለው ነገር ወጣቶች ናቸው። በተለይ ወጣቶች እዚህ አሁን አብዛኛውን እያለሙ ያለ ወጣቶች ናቸው እና አሁንም የምታዋቸው እዚህ በኤስኤንቪ ፕሮጀክት አሁን በጣም ትልቅ እንትን በሽንኩርት በተለያየ እንትን የደገፈበት ሁኔታ አለ። ሌላው ግን አሁንም እዚህ አካባቢ ላይ በዚቻ በመኪና መንገዱ አባበታች አካባቢ የምንጨምርበት አሁን የአሳጨር የበጋ መስኖ ስንዴ ሌሎችንም የምንጨምርበት አቅደን እየሄድንበት ያለው ሁኔታ ነው ያለ ማለት ነው። እዚህ አካባቢ እንደውም ለየት የሚያደርገው ወጣቶች በሽንኩርት ሰርቶ ማሳያ ጀምረናል። እንደውም እዚህ አካባቢ ምርጥ ተሞክሮም ትልቅ ምርጥ ተሞክሮ እንሰራለን ብለን አስበናል። ቅድም እንዳልኩት በኤስኤንቪ ፕሮጀክት ከመጀመሪያ ከመደቡ ጀምሮ እስከ ድረ ምርት ግምገማው ድረስ ምርጥ ተሞክሮ እንሰራለን ብለን አስበናል። ወጣቶችም ለስራ ያላቸው ተነሳሽነት በጣም ትልቅ ተሞክሮ ነው ያለ። አሁንም ሌሎች ወጣቶች ከነሱ ተነስተው ነው በዓል ያካርንበት ሁኔታ አለ። እዚህ ከመደቡ ጀምረን አሁንም ተከላ በዓል ልናካሄድ ነው እና ወጣቶች የስራ ያላቸው ተነሳሽነትም እዚህ አካባቢ የተሻለ ነው። ሌሎችም ከነሱ አይተው ከነሱ በላይ ያው ይሰራሉ የሚል እሳቤ አለ። አሁንም ሌሎች ጎጦች ራሱ ድርመጅባ ላይ አሁን በጣም ትልቅ ስራ እየተሰራ ያለበት ሁኔታ አለ። በስንዴም በሽንኩርትም በሌሎችም ምርት ተሞክሮ እዚህ አካባቢ ሰርቶ ማሳያ ሳይት መርጠናል። አሁንም ከመደብ ጀምረን እስከ ድረ ምርቱ ድረስ የያዝንበት ሁኔታ አለ ማለት ነው።